ፍቅረኛ አጣው ብላችሁ እኮ ነው መከራ የምትበሉት፣ ራሳችሁን የምታንቁት፣ ፊት የምታጠቁሩት፣ አንጀት የምትልጡት፣ መርዝ የምትጠጡት፣ በማለዳና በከሳት ፍቅር የምትቀያየርባቸው እንዳየሩ ጠባይ እነሱን እያያችሁ እኮ ነው ተስፋ የቆረጣችሁት። በዘላለም በማይለወጥ ፍቅር ወድጄሃለሁ ያላችሁን አትሰሙ። ወረተኞችን እያፈቀራችሁ እኮ ነው መከራ የበላችሁት። ስትሰጧቸው የሚቀበሉ ትንሽ ታሳሱ የሚጠሉ በጊቭ ኤንድ ቴክ የሚፋቀሩ ሰዎችን እያሰባችሁ እኮ ነው ጭርምት ቁርምት ያላችሁት። አፍቃሪ አምላክ ላይ እያለህ እንዴት አድርገህ ጨክነህ ራስን ትጠላለህ? ስለ አንተ ፍቅር የተሰቀለልህ እያለ አንተ ምን በወጣ ትንጠለጠላለህ? ሕይወት ሊሰጥህ የሞተ እያለ አንተ ለማን ሕይወት ብለት ነው ራስን የምትገለው? አንተ እኮ የእሱ ነህ። ዋጋ ቢስ ነኝ ብሎ መቁጠር የጀመረ ወጣት ብዙ ነው። ያሳዝናል። እጅግ ታላቅ ዋጋ እኮ ተለጥፎብናል። ታገሱ፣ ጠብቁት። ችግርህን ለአንዴና ለመጨረሻ ጊዜ የሚፈታልህ ሞት ብቻ መስሎ እንዲሰማህ ነው ያደረገው። ሞት ችግር ፈቶ አያውቅም። አንተን ነው የሚፈታ። ራስህን ማጥፋት ችግርህን ሳይሆን የሚያጠፋው ህልውናህን ነውና ያጠፋው። ወንድሜ ሆይ፣ እህቴ ሆይ፣ ጋሼ፣ አባባ ራሳችሁን ሳይሆን ችግራችሁን ለማጥፋት ተነሱ። ራስን የምታጠፋው የመጨረሻው ኃጢአት እንደሆነ አታውቅም? አንተ ብትኖር የትኛውንም ኃጢአት ንስሐ ትገባ። አንተ ከሌለህ እንዴት ንስሐ ትገባበታለህ? ዓለሙ ጭልም ብሎብሃል። እንግዲያውስ ወደ ብርሃናት ጌታ ዘወር ስላላልክ ይሆን? ዘወር በል፣ ይበራልሃል። የሚጨልምብህ በድቅድቅ ጨለማ ውስጥ ከሆንክ ነው። ሱስ ውስጥ ካለ እውነት ነው ይጨልምብሃል። ይህቺን ዓለም ላይ ከተጣበቅ እውነት ነው ይጨልምብሃል። እሱ ሲሄድ ዝናና አድናቆት ላይ ከተኛሽ እውነት ነው ይጨልምብሻል። እሱን ካጣሽ ወደ ብርሃናት ጌታ ዞር ካላችሁ ግን ይበራላችኋል። ወጀብና አውሎውን አትፈሩም። ተራሮች ወደ ባህር ልብ ቢገቡ አትሰጉም። ወደ ብርሃን ዞር። ጨለማ ምትሆንብህ ጨለማ ውስጥ ስለቆምክ እንዳይሆን ወንድሜ፣ ወደ ብርሃኑ ወጣ ስትል ጨለማው አይጨልምም። በእርሱ ዘንድ ጨለማ የለም። ዓለሙ ሁሉ ጠልቶኛል የሚል ብሶት ለምን ይሰማሃል? ብዙ ጊዜ እንዲህ አይነት ሀሳቦች ናቸው ሰዎች ኑሯቸውን ሕይወታቸውን እንዲጠሉት እዚያ እርምጃ እንዲወስዱ የሚያስገድዳቸው። እኔና አንተን እያየ ብቻ ነው እንደተጠላላን የምትቆጥረው። አንተን የሚወድህ ስንት ጉባኤ ያለ መሰል። እንደ ደመና ዙሪያህን የከበቡ መላእክት እኮ አሉልህ። እንደ ደመና ዙሪያችንን የከበቡን ምስክሮች አሉልን ይላል። አንተ ላይ አይናቸውን የጣሉ የሰማያዊቷ ቤተ ክርስቲያን ጉባኤ እኔና አንተን ይፈልጋሉ። እነሱ ሳይታዩ ሲቀሩ ነው ሆድ የሚበስል። መልአክህ እኮ አለልህ አጠገብህ። ነዋ ሚካኤል መልአክሙ፣ እነሆ መልአካችሁ ሚካኤል ይላል። መልአክ እኮ አለላችሁ አጠገባችሁ። አንተ አታየው ይሆናል። በጣም እየወደደ በጣም እያፈቀረ ከፊት እየቀደመልህ ዳገቱን ሜዳ ተርዋውጡን የሚደለድልልህ እሾሁን የሚያነሳልህ አንተ አታየውም እንጂ የሚወድህ ከአንተ ጋር ነው።